አንዲት ሴት ቤት አልባ ለሆነችው ሴት ገንዘብ ከሰጠች በኋላ መንገዷን ቀጠለች። ብዙም ሳይቆይ ሁለት ሌቦች ቦርሳዋን ቀምተው ሮጡ። በቦርሳዋ ውስጥ ከፍተኛ መጠን ያለው ገንዘብና ሁለት ስልኮችን አገኙ። ሆኖም በሴትየዋ ዝምታ ግራ በመጋባት ወደ እርሷ ተመልሰው እኛ ዘርፈንሻል፣ ግድ የለሽም እንዴ አሏት። እሷም በተረጋጋ መንፈስ የሮሌክስ ሰዓቷንና የአንገት ሐብሏን አውልቃ እነዚህንም ወሰዷቸው ብላቸው መንገዷን ቀጠለች። ሌቦቹ እርስ በርሳቸው እየተያዩ ይህች ሴት እብድ ናት ብለው አስቡና ተከተሏት። ከጥቂት ደቂቃዎች በኋላ ሴትየዋ ወደ መንገድ አቅጣጫ ሳትመለከት ስትሄድ ፈጣን የጭነት መኪና ሲመጣ እዩ። ከመካከላቸው አንዱ በፍጥነት ሮጦ ሊገጫት ከነበረው መኪና አዳናት። እብድ ነሽ እንዴ? መሞት ትፈልጊያለሽ ወይስ ምን አስበሽ ነው ብለው ጠየቋት። እሷም በቁጣ ለምን አዳንከኝ? እባክህ እንደገና እንደዚህ አታድርግ አለች። ሌቦቹ በመገረም እሺ ከመሞትሽ በፊት ወደ ቤትሽ ውሰጂንና ተጨማሪ ገንዘብ እንውሰድ አሏት። እሷም ተስማምታ ወደ ቤቷ ወሰደቻቸው። እቤት ስትደርስ የገንዘብ ክምር፣ ጌጣጌጥና የባንክ ካርዶችን አውጥታ ሁሉንም ውሰዱ፣ አያስፈልጉኝም አለቻቸው። ነገር ግን ሌቦቹ እምቢ አሉ። እኛ ጌታ አልባና ድሆች ነን፣ አንቺ ግን ሁሉም ነገር አለሽ፣ ለምን ተስፋ ትቆርጫለሽ ብለው ጠየቋት። እሷም በመጨረሻ እንባዋን ማቆም ተሳናት። ባለቤቴ ከዓመታት በፊት ሞተ፣ ሁለቱ ልጆቼም ትተውኝ ሄዱ። 7 ዓመት ሆኗቸዋል። ደውለው አያውቁም፣ ማንም አይጨነቅልኝም። በሌሊት በጣም ብቸኛ ነኝ። ማንም ሰው እንደምንኖር እንኳን አያስተውልም። ታዲያ ለምን እኖራለሁ አለች። ከሌቦቹ አንዱ ከጎኗ ተንበርክኮ እማማ በጣም ያማል፣ ግን ሕይወት ውድ ስጦታ ናት። አንዳንዶች ለአንድ ተጨማሪ ቀን እግዚአብሔርን ይለምናሉ። ጥሩና መጥፎ ጊዜያት ይመጣሉ እንዲሁም ይሄዳሉ፣ ግን ሕይወትን በፍጥነት መጣል የለብንም አላት። ሌላኛው ደግሞ ከፈለግሽ እኛ ቤተሰቦችሽ ልንሆን እንችላለን በማለት አክሎ ተናገረ። እሷም እንባዋን አብሳ አጥብቃ አቀፈቻቸው። እውነት ነው፣ ሕይወት ውድ ስጦታ ናት። በሕይወት ውስጥ ጥሩና መጥፎ ጊዜያት ይመጣሉ እንዲሁም ይሄዳሉ። ነገር ግን ሕይወትን በፍጥነት መጣል የለብንም። ነገ ሌላ ቀን ነው። ምንም ቢፈጠር ነፍስ እስካለች ሕይወት ይቀጥላል።